በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የበረሃው ምስጢር ምዕራፍ 7 እማሆይ መባጽዮን ጸሎቷን፣ ልመናዋን፣ ምኞቷን ሳይንቅ የቅዱሳኑን አኗኗር እንድታውቅ ወደዚህ ስላመጣት ከእንባ ጋር አመስግናው ሁሉን እየተዟዟረች ለማየትና ጸሎታቸውን ቡራኪያቸውን ለመቀበል ጽናትን ድፍረትን አገኘችና በመጀመሪያ ፊት ለፊቷ ወዳሉት አንድ አረጋዊ ሄዳ እግራቸውን ስማ መስቀል ተሳልማና በረከታቸውን ተቀብላ አጠገባቸው ቁጭ ብላ የሰውነታቸው መድረቅ ፀሐይ ያሳልፋል፣ ፊታቸው እንደ ፀሐይ ያበራል፣ ጉልበታቸው እጃቸው በስግደት እንደ መጅ ደርቋል። ይህን ሁሉ በሐዘንና በተሰበረ ልብ እየተመለከተች አባቴ ወደዚህ በረሃ እንዴት መጡ? እኔ ልጆ የእርስዎን የቅዱስ አባቴን ታሪክ ለመስማት ባይገባኝም ለእኔ ጽናትና ብርታት ነውና ይንገሩኝ አለች። አይ ልጄ፣ የእኔ የኃጢአተኛው ታሪክ ምን ሊጠቅም? ግን ሰምተሽ በጸሎትሽ ወደ ፈጣሪ ታመለክችልኝ ዘንድ ልንገርሽ እንጂ ሁሉን ትቼ ዋና ዋናውን ልንገርሽ። ከቤተሰቤ ተለይቼ ለትምህርት እንደወጣሁ ዳግም ወደዛ ሳልመለስ ወደ አንዱ ገዳም ገባሁና በአርድእትነት 10 ዓመት አገልግዬ መነኮስኩ። መቼም የመነኩሴ መከራው ብዙ ነውና ሰይጣን የኔን ጠማማ አመልና ሰዎችንም ጋሻ መከታ አድርጎ ውጊያውን አበዛብኝ። ስጋ ደካማ ነውና መከራውን መታገስ አቅቶኝ ገዳሙን ጥዬ ወጣሁ። ዳግም ገዳም የሚባል ላለመኖር ወስኜ አንድ ከተማ ውስጥ መቃብር ቤት መኖር ጀመርኩ። እዛ ከተማ ነዋሪ የሆኑ የተባረኩ ባልና ሚስት ቤተ ክርስቲያን በመጡ ቁጥር ያዩኝ የኖሩ አንድ ቀን ወደ እኔ ቀርበው አባታችን፣ እኛ ቤተሰባችን ብዙ ነው። ታዲያ ሁሌ ቃለ እግዚአብሔርን የሚያስተምረንና ማዕዳችንን የሚባርክልን አባት ለማግኘት እንመኝ ነበርና ለዚህ ምኞታችን እርስዎ ትክክለኛ ሰው ስለሆኑ እባክዎ ከኛ ጋራ እየኖሩ ምኞታችንን ይፈጽሙልን ብለው እግሬ ላይ በመውደቅና ስመ እግዚአብሔርን በመጥራት አስጨንቀውኝ በግድ እሺ ብዬ ለብቻዬ አንድ ክፍል ሰጥተውኝ እንደ ምኞታቸው እያስተማርኩ ማዕዳቸውን እየባረኩ ለ1 ዓመት በሰላም እንደኖርን አንድ ቀን የቤቱ አባወራ ለ1 ሳምንት ወደ መንገድ ሄዱ። ጠዋትና ማታ ጸሎት በህብረት የምናደርስበት ጸሎት ቤት አለ። በዚህ ጊዜ ሰይጣን መግቢያ ያገኘ መስሎት ሰውየው በሄዱ በ3ኛው ቀን ጠዋት ከጸሎት በኋላ ሁሉም ወደ ስራው ሲሰማራ ጸሎት ቤት ውስጥ እኔና ሴትየዋ ብቻ ቀረን። ይሄ ሁሌም የተለመደ ነው። ሴትየዋ ከህብረ ጸሎት በኋላ ወደ ኋላ ቀርተው የግል ጸሎታቸውን ሲያደርሱ ይቆያሉ። እኔም እንደዛው። ታዲያ የዛን ቀን ምን እንደነካኝ እንጃ፣ ሰውነቴ ተለወጠ። ብቻ የማላውቀው መንፈስ ወደ ሴትየዋ ገፍቶ ወሰደኝና አገር ደህና ብለው ጸሎታቸውን ሲያደርሱ አነኳቸውና ትግል ያዝን። በመጨረሻ ልጥላቸው ስል ውዑታቸውን ለቀቁት። ጩኸቱን የሰማው ቤተሰብ ተገልብጦ መጣ። ሴትየዋ ቶሎ ብለው ከላያቸው ለማውለቅ ስታገል የተዘበራረቀውን ልብሳቸውን እያስተካከሉ ለመጡት ቤተሰቦቻቸው እኚህ አባት ጻድቅ ናቸው፣ በላያቸው ብርሃን በርቶ ሳይ ደንግጬ ነውና በሉ ስገዱላቸው፣ እግራቸውን ሳሙ፣ በረከት ያምልጣችሁ አሉ። ቤተሰቡ ወደ እኔ እየተሽቀዳደሙ እግሬን እጄን ይስሙ ጀመር። እኔ ክው ብዬ የማደርገው ጠፍቶኝ እረ ውሸት ነው ተውኝ ብል ማን ሰምቶኝ። ሴትየዋ አትስሟቸው፣ እኔ ያየሁት ክብር አምልጣችሁ እያሉ ይጮሃሉ። ግራ ገባኝ። እንኳን የቤቱ የጎረቤቱ ሰው ሳይቀር እየመጣ ባርከን ዳብሰን ይል ጀመር። ብቻ ልጄ እኔ ለውርደት ሄጄ ሴትየዋ ሰይጣንን አሳፍረው ድል አደረጉት። ይኸውልሽ በዚህ አይነት የሰማ ላልሰማ እያሰማ በባዶ ሲመሰገን ቅዱስ ሲባል ዋልኩና ማታ ሁሉም በየቤቱ ሲገባ እኔም ወደ ማረፊያ የገባውና የተኛሁ መስዬ አደፈጥኩ።
ሁሉም ጸጥ ረጭ ሲል ጠፍቼ ወጣሁ። ከዛ ምን ልንገርሽ ልጄ፣ ደረቴን እየደቃሁ እያለቀስኩ ከእንግዲህ ባታደርገውም አድርገኸዋል፣ ድንግልናህን አፍርሰሃል እያልኩ እንደ እብድ እየጮኩ እግሬ እንደ መራኝ ተጉዤ ይኸው እዚህ ደርሼ ወደቅኩ አሉ እንባቸውን እንደ ጎርፍ እያወረዱ። እማሆይም ማልቀሳቸው ያስለቀሳት እንዴት የተባረከች ሴት ናት አለች። አዎ ልጄ፣ ፈጣሪ ከልጅነቴ ጀምሮ ድንግልናዬን ጠብቄ መልኩሼ እንደሚገባው ባላመሰገነውም እንዲወድቅበት አልፈለገምና እሷን ምክንያት አድርጎ ይኸው ባልጠቀምበትም የተጠቀሙ አባቶች እናቶች ያሉበት አድርሶ ከነሱ ጋር እያኖረኝ ነው። ልጄ እንግዲህ ይኸው ነው ታሪኬ፣ ታሪክ ከተባለ አሉ። እማሆይ አባቴ በጸሎቶት አይርሱኝ አደራ ብለው ከሳቸው ቡራኬ ተቀብለው ተነስተው ሄዱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። የበረሃው ምስጢር በጣም የምወደውና ደስ የሚል መጽሐፍ ነው። መግዛት የምትችሉ ሰዎች እየገዛችሁ ብታነቡት በጣም ደስ ይለኛል። እና ከዚህ ታሪክ ምን ተማራችሁ? ይቺ ሴት እናንተ ብትሆኑስ ምን ታረጋላችሁ? ምን ታረጉ ነበር? እዚህ መጽሐፍ ላይ የተጻፈው በነገራችሁ ላይ የበረሃው በረሃ የሚኖሩ የእውነተኛ አባቶች የእያንዳንዱ ታሪካቸው ነው የተጻፈው እና ገዝታችሁ ብታነቡት መጽሐፉን ብታስቀምጡት ትባረኩበታላችሁ። ያላችሁበት ቦታ ላይ ሆናችሁ በመንፈስ ገዳም ሄዳችሁ እንደ ጎበኛችሁ ነው የምታስቡት እና እግዚአብሔር ፈቃዱ ካልሆነ እኛ ምንኩስናን እንኳን ፈልገን ገዳም ብንገባም መልሰን ከገዳም እንደምንወጣ እግዚአብሔር ፈቃዱ ያልሆነውን ደግሞ እኛ ስለፈቀድን ብቻ ትዳር ይዘን አግብተን ለመኖር ብንሞክር እንኳን ትዳሩ እንደማይሆን እግዚአብሔር ከዛ ትዳር አውጥቶ ወደ ገዳም ወደ አሰበልን ቦታ እንደሚወስደን ብቻ ብዙ ነገር ነው ከዚህ መጽሐፍ የምትማሩት እና በጣም ነው ደስ የሚለው። እየገዛችሁ ብታነቡት በጣም ደስ ይለኛል። መልካም ጊዜ ይሆንላችሁ፣ በረከታቸው ይድረሰን። ይችን ሴት እውነት የተባረከች ሴት ናትና እንደዚህ አይነት ሴት ያብዛልን። ሰይጣንን ድል አድርጋ ሰይጣን ፈትኖ ከገዳም አስወጣቸው። ከዛ ደግሞ ወደ እነሱ ቤት ይዘዋቸው ሄዱ፣ ሲባርኳቸው ነበር። ሰይጣን አንድ ቀን ሊፈትናቸው ቢመጣ እሷ ግን ድል አድርጋው ሰይጣንን እኛ አባት ተመልሰው ገዳም ገብተው ዛሬ ለዓለም ሕዝብ የሚጸልዩ ለኛ የሚጸልዩ ሆነው ታሪካቸው እዚህ መጽሐፍ ላይ ተጽፎ ለኛ ቀርቦልን እኛ ራሱ እድለኞች ነን እውነት እና በረከታቸው ይድረሰን። የገዳም እንደኛ ሳይሆን እንደነሱ ጸሎት ነው እየኖርን ያለ ነው። እኛማ በምን እና እግዚአብሔር ሀገራችንን ጠብቅልን፣ ቤተሰቦቻችን፣ ህዝቦቻችን፣ ለዓለም ሁሉ ሰላም ምህረትን ያውርድልን። መልካም ጊዜ ይሆንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የበረሃው ምስጢር ምዕራፍ 7 እማሆይ መባጽዮን ጸሎቷን፣ ልመናዋን፣ ምኞቷን ሳይንቅ የቅዱሳኑን አኗኗር እንድታውቅ ወደዚህ ስላመጣት ከእንባ ጋራ አመስግናው ሁሉን እየተዟዟረች ለማየትና ጸሎታቸውን ቡራኪያቸውን ለመቀበል ጽናትን ድፍረትን አገኘችና በመጀመሪያ ፊት ለፊቷ ወዳሉት አንድ አረጋዊ ሄዳ እግራቸውን ስማ መስቀል ተሳልማና በረከታቸውን ተቀብላ አጠገባቸው ቁጭ ብላ የሰውነታቸው መድረቅ ፀሐይ ያሳልፋል፣ ፊታቸው እንደ ፀሐይ ያበራል፣ ጉልበታቸው እጃቸው በስግደት እንደ መጅ ደርቋል። ይህን ሁሉ በሐዘንና በተሰበረ ልብ እየተመለከተች አባቴ ወደዚህ በረሃ እንዴት መጡ? እኔ ልጆ የእርሱ